ሰላም ጤና ይስጥልኝ ውዴቱ ተከታታዮች እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ አዲስ ነገር ይዤላችሁ መጥቻለሁኝ። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አብዛኞቻችሁ ደግሞ ሰብስክራይብ ሳታደርጉ ነው ቪዲዮዎችን የተመለከታችሁ ያላችሁ። ጠና ሰብስክራይብ አድርጉኝ። ከወዳችሁ ደግሞ ቪዲዮን ላይክ አድርጉ። እንግዲህ የዛሬው ርዕሴ ደግሞ የምትወጂው ወንድ ስለ አንቺ እያሰበ እንደሆነ የሚጠቁሙ 6 ምልክቶችን ነው የምነግርሽ። እነዚህ ምልክቶች በምታይበት ሰዓት አንድ ወንድ ልጅ ማለት ነው ስለ አንቺ እያሰበ ወይ ደግሞ እየተጨነቀ ነው ማለት ነው። እና አንቺ ላይ ምን አይነት ነገሮች ወይም ምን አይነት ምልክቶች እንደምታሳይ እንግዲህ ዲስታንስ ሊሆን ይችላል ወይ ደግሞ የተለያዩ ቦታ ላይ ልትሆኑ ትችላላችሁ። የተለያየም ሀገር ልትሆኑ ትችላላችሁ። ግን ደግሞ አንቺ የምትወጂው ሰው ነው ወይ ደግሞ የምትወጂው ጓደኛሽ ነው ማለት ነው። እና ግን ስለ አንቺ እያሰበ ነው። አንቺ ደግሞ እዚህ ሆነሽ ደግሞ ምን አይነት ምልክት ወይ ደግሞ ምን አይነት ነገር ታሳያለሽ የሚለውን ነገር ነው። እና አንደኛ ምልክት የምታሳየው ያልታሰበ የፍቅር ስሜት ይሰማሻል። ትዝ ይልሽና ማለት ነው በጣም እንደምትወጂው በጣም እንደምታስቢለት ዝም ብሎ ከመሬት የተነሳ የፍቅር ስሜት ይሰማሻል ማለት ነው። እና ይህንን ምልክት በምታይበት ሰዓት በቃ እሱ ናፍቆሻል ማለት ነው። አንቺን እያሰበሽ ነው ማለት እና በዚህ ልታውቂ ትችያለሽ ማለት ነው እያሰበሽ እንደሆነ። ሌላኛው ደግሞ አይን መርገብገብ ያጋጥማል ማለት ነው። እንግዲህ ይሄ እንዳለ የሳይንስ ጥናት ነው የምነግራችሁ እና አይናችን ይርገበገባል። እንግዲህ በእኛ ባህል አብዛኛው ጊዜ አይናችን ሲርገበገብ እንግዲህ የማታውቂው ወይ ደግሞ የሩቅ ዘመድ ምናምን ልታይ ነው ወይ ደግሞ እንግዳ ሊመጣ ነው ይባላል። ግን ደግሞ ሳይንስ እንዳረጋገጠው ደግሞ በጣም የሚወድሽ ወንድ ከሆነ ሌላ ቦታ ሆኖ ስለአንቺ ሲያስብ የአንቺ አይን ይርገበገባል ማለት ነው። እና ይሄም እንደዚህ አይነት ነገርም ልታሳይ ትችላለሽ ማለት ነው። ሌላኛው ደግሞ በተከታታይ በህልምሽ ይመጣብሻል ማለት ነው። እና እሱ ስላንቺ እያሰበ ስለሆነ አንቺ ደግሞ እሱን ማለት ነው በህልምሽ ታየዋለሽ ማለት ነው። እና ይሄም ደግሞ ሌላኛው ምልክት ነው። ሌላኛው ደግሞ ወዲያውኑ ስለእሱ ማሰብ ትጀምሪያለሽ። ቀንም ሊሆን ይችላል ወይ ደግሞ ማታም ሊሆን ይችላል። ልክ እሱ በቃ ከመሬት ተነስቶ ስለሱ ማሰብ ትጀምሪያለሽ። በቃ ከቅጽበታዊ ማለት ነው። እና ምክንያቱም እሱ እዛ ስላንቺ እያሰበ ስለሆነ ማለት ነው። ይሄ ኢሞሽናል አታችመንት የሚባለው ነገር አለ አይደለ? እና አንቺ ደግሞ ስለሱ እያሰብሽ እንደሆነ እንትን ይልሻል እና በጣም ይገርምሻል። ማሰብ ባትፈልጊ እንኳን ማሰብ ትጀምሪያለሽ ማለት ነው። እና አብዛኛው ጊዜ ደግሞ ይሄ ነገር ኢቭን ብሬክ አፕ ተፈጥሮ ወይ ደግሞ ከተለያየሽው ሰው ጋር እሱ እያሰበሽ ከሆነ እዚህ በቃ ተለያይቻለሁ እንትን ብያለሁ አብቅቶልኛል ብለሽ አንዳንዴ የዛ ሰው ስሜት ሊሰማሽ ይችላል። እና ይሄ የሚሆንበት ደግሞ ምክንያት ያኛው ሰውዬ ፍቅሩ ካንቺ ካልጨረሰ ወይ ደግሞ እያሰበሽ ከሆነ እንደ ድንገት ወይ ደግሞ ተለያይታችሁ ናፍቀሽው ከሆነ ማለት ነው። አንቺ ጋር ትተሽው እንኳን እሱ በሚያስብበት ሰዓት አንቺ ጋር እንደዚህ አይነት ስሜት ሊመጣ ይችላል ማለት ነው። እና ሌላኛው ደግሞ ስራ እየሰራሽ ወይ ደግሞ ትምህርት እየተማርሽ ፎከስ ማድረግ ያቅትሻል። በጭንቅላትሽ ይመጣና ማለት ነው ያ ሰውዬ እያሰበሽ ስለሆነ አንቺ ጋር ደግሞ የሚሰማሽ ስሜት ትምህርት ላይ ልትሆኚ ትችያለሽ ወይ ደግሞ ስራም እየሰራሽ በቃ ቴንሽንሽ ብትንትን ይላል ማለት ነው። ፎከስ ማድረግ ያቅትሻል እና ወዲያውኑ ስለሱ ማሰብ ትጀምሪያለሽ ማለት ነው። እና እንደዚህ አይነት ምልክት በምታዩበት ሰዓት ኢቭን ማለት ነው እናንተ ማሰብ ብሬክ ያደረጋችሁት ወይ ደግሞ የተለያያችሁት ሰው ቢሆኑ እንኳን ማለት ነው እነዛ ሰዎች ማሰብ ካላቆሙ ድረስ ማለት ነው ስለእናንተ ካልተዋችሁ ኢሞሽናል አታችድ ስለነበራችሁ ኢቭን እንትን ልትሉ ትችላላችሁ ማለት ነው። ያ ሰውዬ በሚያስብ ሰዓት አንቺ ልታስቢ ትችያለሽ ማለት ነው። እና እንደዚህ አይነት ስሜት ሊመጣብሽ ይችላል ማለት ነው። እና ደግሞ ሌላኛው ደግሞ የሚሰማሽ የፍርሃት ስሜት በጣም ከመሬት የተነሳ የፍርሃት ስሜት እና የመረበሽ ስሜት የብቸኝነት ስሜት ይሰማሻል ወዲያውኑ ማለት ነው። እንግዲህ በቃ ሰውነታችን ወይ ደግሞ ኢሞሽናላችን ይሄ ምንድነው ገት ፊሊንግ የሚባል የውስጥ ስሜታችን ያው ለምሳሌ አንዳንዴ ወይ እዚህ ቦታ ባልሄድኩኝ ጠዋት ጥሩ ስሜት አልተሰማኝም እንደምንለው ገት ፊሊንግ እንደምንለው ማለት ነው። ውስጣችን የሚነግረን ፊሊንግ ወይ ደግሞ የውስጣችን ስሜት ይሄም ደግሞ ልክ እንደዛ ኢሞሽናል ዝም ብሎ ከመሬት የተነሳ ልብሽ ርብሽ የሚል ስሜት ሊሰማሽ ይችላል። ወይ ደግሞ በጣም የፍርሃት ስሜት ሊሰማሽ ይችላል እና ምንም በማታውቂው ደግሞ የብቸኝነት ስሜት ሊሰማሽ ይችላል ማለት ነው። እና እንደዚህ አይነት ስሜት በምናይበት ሰዓት የሆነ ሰውዬ እያሰብን ነው ማለት ነው። በዛኛ ደግሞ አብዛኛው ሴቶች የምንወደው ወንድ ወይ ደግሞ እሱ ትተነው እንኳን እሱ እየወደደን ከሆነ ይሄ እንደዚህ አይነት ስሜት ይሰማል ማለት ነው። ይሄኛው ተፈጥሯዊ የሆነ እና ደግሞ በኖርማሊ እንደዚህ አናውቀውም ግን ደግሞ በተፈጥሮ አታች ከሆነው ወይ ደግሞ ከምንወደው ሰው ጋር
እንዲሁ በኢሞሽናል እና ይሄ ሎ ኦፍ አትራክሽን የምንለውን ነገር አይደለ በሱ ሲስተም የሚሰራ ነው። ስለዛ እንደዚህ አይነት ስሜቶች ሊሰሙን ይችላሉ ማለት ነው። እና እነዚህ ተፈጥሯዊ ናቸው። እንግዲህ ኮኔክሽን እያደረግን ነው። እንግዲህ አሁን 4D 3D 5D የሚሉት ኮኔክሽን ሌቭል አይደለ እንግዲህ እናቶች አሁን ለምሳሌ ልጃቸው ሲያምባቸው ወይ ደግሞ የሆነ ነገር ከሆነባቸው ወይ የሆነ ነገር ሆናለች ብሎ በሆዳቸው እንደሚያውቁት የልጃቸውን ስሜት ማለት ነው። አንድ ሰው ፍቅር ሲይዘው ወይ ደግሞ በሚወድበት ሰዓት ጊዜ እንደዚህ አይነት የእናቶች አይነት ኢሞሽናል ሊኖረው ይችላል ማለት ነው። ይሄ ገት ፊሊንግ የሚባለው ነገር ስለዛ እንደዚህ አይነት በቃ ቦንድድ እንሆንና ከአንድ ቦታ ወደ አንድ ቦታ በውስጣችን ብቻ ኮኔክት ልናደርግ እንችላለን። አይመስለንም እንጂ እንደዛ የሚሆንበት ጊዜ አለ ማለት ነው። እንግዲህ ሌላኛው ደግሞ ልባችን ላይ የፍቅር ህመም ወይ ደግሞ የፍቅር ስሜት ይሰማናል። እዚህ ሆነን ማለት ነው በጣም የሚወድሽ ወንድ በጣም እየናፈቅሽው ወይ ደግሞ በጣም እንትን እያለ ሲመጣ አንቺን እየፈለገ ሲመጣ አንቺ ካለ ምንም ምክንያት ማለት ነው ልብሽ ላይ የፍቅር ህመም ወይ ደግሞ የፍቅር ስሜት ሊሰማሽ ይችላል ማለት ነው። እና ይሄ የማታውቂው ስሜት ነው። እና ደግሞ በጣም በቃ ያልሆነ ቅጽበታዊ ስሜት ነው ማለት ነው። ይሄ ኢቭን ማለት ነው ይሄ ቦንድድ የሆነ ነገር ማለት ነው። ኢቭን አንድ ላይ ወይ ደግሞ ከፍቅረኛሽ ጋር ሆነሽ ወይ ደግሞ ተለያይተሽ የተለያየ ቦታችሁ ሆናችሁ የሚሰማ ብቻ ሳይሆን ማለት ነው። ኢቭን ከሰው ጋር ከፍቅረኛሽ ጋር ተለያይተሽ ማለት ነው። እሱ አንቺን ካረሳ አንቺ ትተሽው ራሱ እሱ አንቺን ካረሳና ለሱ አንቺን በሚናፍቅበት ሰዓት አንቺ እንደዚህ አይነት ስሜቶች ልታይ ትችያለሽ ማለት ነው። ምክንያቱም የእሱ ስሜት አንቺ ውስጥ ስላለ ምንድነው በጣም ይሄ አትራክት እያደረገሽ ይመጣል እና አንቺ ምንም በማታውቂው ነገር ኢቭን ትተሽው ራሱ እንደዚህ አይነት ፊሊንግ ልታይም ልታዳምጪ ልብሽ ላይ ትችያለሽ። የፍቅር ስሜት ከመሬት የተነሳ ማለት ነው። እንደዚህ አይነት ስሜት ከተሰማሽ ብዙ እንትን ማለት ያ ሰው ላይ እየፈለገሽ ነው ማለት ነው። እና ደግሞ ሌላኛው ደግሞ መሄድ ወይም ደግሞ ማግኘት መፈለግ አንዳንዴ ደግሞ ይሄ ደግሞ የሚከሰተው ለፍቅረኛሞች ወይ ደግሞ ዲስታንስ ላይ ላላችሁ ወይ ደግሞ የተለያየ ቦታ ለምትኖሩ ሰዎች ማለት ነው። እዛ ሆኖ ልክ አንቺን በሚናፍቅበት ሰዓት ወይ ደግሞ ማግኘት በሚፈልግበት ሰዓት ካለምንም ምክንያት ስልክ ሳትደዋወሉ ምናምን ሳታደርጉ ማለት ነው። በቃ ሂጂ ሂጂ ይልሻል ወይ ደግሞ እሱ ጋር መሄድ የግዴታ እንዳለብሽ አጣዳፊ እንደሆነ ያ ስሜት ኢሞሽናል ስለሆነ ወዲያው ነው የሚመጣ ቅጽበታዊ ስለሆነ መሄድ ትፈልጊያለሽ ወይ ደግሞ ማዋራት ትፈልጊያለሽ ወይ ደግሞ ቶሎ ብለሽ ስልክ ትደውይና ድምፁን መስማት ልትፈልጊ ትችያለሽ ማለት ነው። ይሄ ማለት ነው ቦንድድ የሆነ ወይ ደግሞ አትራክት እርስ በራስ በውስጥ አትራክት የምንደራረገው ስሜት ስለሆነ እንደዚህ አይነት ስሜት ሊሰማሽ ይችላል ማለት ነው። ሌላኛው ደግሞ ከመሬት ተነስተሽ የመነጫነጭ ወይ ደግሞ አይጭ ማለት ለምንድነው ቶሎ ማላገኘው እና ብቻሽን የመሆን አለመፈለግ ስሜት ሊሰማሽ ይችላል። መነጫነጭ ከመሬት ተነስተሽ ተነጫንጨሽ አታውቂም ወይ ደግሞ የናፍቆት ስሜት ተሰምቶሽ ሊሆን ይችላል ማለት ነው። ስለዛ እንደዚህ አይነት ስሜቶች ሊሰሙን ይችላል እና ይሄ ተፈጥሯዊ ስሜቶች ነው እና ደግሞ ይሄ ኢሞሽናል አትራክት የምንደራረግበት ኢሞሽናል ስሜት ነው ማለት ነው። ይሄ ገት ፊሊንግ የምንለው ወይ ደግሞ ያ ሰው ውስጥ በሚሰማበት ሰዓት እኛ ጋርም ሊመጣ ይችላል ማለት ነው። እና ይሄ ተፈጥሯዊ ስሜቶች ናቸው ማለት ነው። እና ለዛሬ ያስኩላችሁ ቪዲዮ ይሄን ነበረ። ለሚቀጥለው ቪዲዮ እስከምንገናኝ ቻው።